ሰላም ተናስልኝ የተከበራችሁ የሰይፈ ነበልባል ራዲዮ አድማጮች እንደምን ሰነበታችሁ እንደምን ከረማችሁ በአንዳንድ ጉዳዮች ላይ ለማውራት ተገድጃለሁ ይሄንን ዜማ መጀመሪያ ላስቀጥልና ተመልሼ እንገናኛለን መልካም ቆይታ መልካም ዜማውን ወደ በኋላ ጊዜ መለስበታለሁኝ በቅድሚያ የሰይፈ ነበልባል ራዲዮ አድማጭና ደንበኛ ሁሉ ጊዜ በመደወል ሲያበረታታን የነበረ ኦሮሞ ተሰደደ ሲባል ከኪሱ አውጥቶ እየረዳ 300 400 የተለያየ ሀገር በተለይ አፍሪካ ሀገር የነበሩ ኦሮሞችን በመደገፍ የሚታወቀው ወንድማችን እሸቱ አበበ ገብረ ማርያም ተሰውሮብን ነበረ ጠፍቶ ነበረ በቅርብ ቀን ከአባትየው እንደተረዳሁት ህይወቱ እንዳለፈ ሰምተናል
በእውነት መራር ሀዘን የሚያሳዝን ነው እውነተኛ ኦሮሞ እንደሱ አይነት ኦሮሞ ቢኖር ኖሮ ዛሬ ኦሮሞ የት በደረሰ ኦሮሞ ተሰደደ ኦሮሞ እንደዚህ ሆናል በሚባልበት ሰዓት የማይቀር የኦሮሞ ስብሰባ አለ ሲባል የማይቀር ቢገፉትም አማርኛ ስለሚናገር ቢያገሉትም ያንን ሁሉ መከራ ተቋቁሞ ኦሮሞነቱን አስቀድሞ ራሱን አውቆ ከኦሮሞ ህዝብ ጋር ተሰልፎ ብዙ መከራዎችና ውጣ ወረዶችን ሲያይ የነበረ ወንድማችን በቤት ውስጥ ሞቶ መገኘቱን ከአቶ አበበ ገብረ ማርያም ለመረዳት ችያለሁ በእውነት እጅግ መራር ሀዘን ነው በተለይ ግብጽ ሀገር ያላችሁ ኦሮሞዎች ታውቁታላችሁ ኡጋንዳ ያላችሁ ኦሮሞዎች ኬንያ ያላችሁ ኦሮሞዎች ታውቁታላችሁ ከናንተ ጎን የተለይቶ የማያውቅ ኦሮሞ ነው በኦሮሞ ነጻነት ግንባር የኦሮሞ ነጻነት ግንባርንም በመደገፍ ብዙ ነገሮችን ያሳለፈ ያደረገ ጀግና ነው በእውነት እንደ ሰይፈ ነበልባል ራዲዮ ጥልቅ ሀዘን እንደተሰማን እንገልጻለን ለቤተሰቦቹ ለወዳጆቹ ለአድናቂዎቹ እግዚአብሔር መጽናናት እንዲሰጣችሁ እንመኛለን በእውነት መራር ሀዘን ነው ሌላው ኦሮሚያን ለማፍረስ በነ ዶክተር ብርሃኑ ነጋ አማካኝነት እየተዘወረ ያለው ዝወራ የሚያስቅም ግራ የሚያጋባም ላዩ የጅል አካሄድ ቢመስልም ውስጡ ግን በማር የተለወሰ መርዝ መሆኑን ለመናገር ፈልጋለሁ ምክንያቱም ኦሮሞን የሚሰብረው ኦሮሞ ራሱ ስለሆነ ኦሮሞን በኦሮሞ መስበር ኦሮሞን መበታተን የሚችለው ኦሮሞን በኦሮሞ ስለሆነ በአሁን ሰዓት እያየን ያለነው አካሄድ ኦሮሞን በኦሮሞ ለመምታት እነ ዶክተር ብርሃኑ ነጋ ኢዜማ የሚባለው እየተንቀሳቀሱ ያሉት ኦሮሞን በኦሮሞ ማፍረስ ነው ለነሱ ትልቁ በሽታ ወይም ትልቁ ስጋታቸው ኦሮሚያ ነው ኦሮሚያ እንደዚህ እንደከቀጠለች እነሱ ኦሮሚያ ውስጥ ገብተው የተለያየ ነገር ማድረግ አይችሉም ቢያንስ ገብተው እንደፈለጉ መፈንጨት አይችሉም ፌደራሊዝም የሚባለውን ነገር ካፈረሱትና ኦሮሚያ ክልልን መበታተን ከተቻለ እንደፈለጉ ማድረግ ይችላሉ አንድ ንብ ሙሉ ቀፎውን ንብ አለው ይባላል ንብ ከሌለው ቀፎ ብቻ የንብ ቀፎ ነው የሚባለው ፌደራሊዝም እግር አልባ አጥንት የሌለው ለማድረግ እየሰሩ ያሉ ሰዎች አሉ ኢዜማም ያሁኖቹ አመራሮች እነ ኦፒዶን ጨምሮ ማለት ነው እውነት የኦሮሞ ህዝብ ያመሰዋዕትነት የከፈለበት አጥንቱን የሰበረበት ህይወቱን የገበረበት ትግል ኦሮሚያን ለማፍረስ ይሆን ለምንስ በኦሮሞ ህዝብ ላይ እንዲህ አይነት ዘመቻ መክፈት አስፈለገ ይታወቃል እነ ፕሮፌሰር መራራ ጉዲና እነ ፕሮፌሰር ብርሃኑ ነጋ ከዚህ በፊትም ወደ ትግልም የገቡት የኦሮሞ ህዝብ እንቅስቃሴ ስላሰጋቸው አንድ ቦታ መቆም አለበት ብለው ስላሰቡ ግንቦት 7 የሚባለውን ድርጅት መስርተዋል ዛሬ ደግሞ ኦሮሞን ጋልበው ኦሮሞ ትከሻ ላይ ቁጭ ብለው ኦሮሚያን ለማፍረስ እየሰሩ ነው ያሉት በህግ ይታገድ በእንደዚህ ይታገድ የነሱ ላንቃ እስከሚሰነጠቅ ድረስ እየጮሁ ይገኛሉ የኦሮሞ ህዝብ ግን ዝምታ መርጧል እውነት ተስማምቶ ነው ወይስ እውነት ነፃ ወጥቶ ይሆን ነፃ ከወጣ እሰየው ነፃ የወጣ ህዝብ እንግዲህ ወደ 65000 ደርሷል እስር ቤት የታጎረው ነፃ የወጣ ህዝብ የሚታሰር ከሆነ ይድላህ ኦሮሞ ስለዚህ የኢዜማ አካሄድ የኦሮሞ ህዝብ አንድ ነገር ሊላቸው ይገባል የኦሮሞን ማንነት የሚቃወሙ የኦሮሞን ማንነት
ለማጥፋት የሚሰሩ እንደነ አብን አይነቶች ድርጅቶች ጋራ እጅና ጓንት ሆነው እየሰሩ የኦሮሞ ልጆች ራሳቸው አብረው እየሰሩ ኦሮሚያን ራቁቷን ለማቆም እየተንቀሳቀሱ ይገኛሉ። እውነት ውጤት አለው? ያስኬዳል ይሄ ነገር? እውነትስ ለዚህ ህዝብ ነው የኦሮሞ ልጆች የሞቱት? ያ ወጣት ያ ሁሉ ወጣት መስዋዕትነት የከፈለው አጥንቱን የሰበረው ደሙን ያፈሰሰው ኦሮሞ ለዚህ ህዝብ ነው? እውነት አሁን ኦሮሞ በመድር ላይ ያለ እየሄደ ነው ያለው? እውነት ነፃነቱን አግኝቶ እየተንቀሳቀሰ ያለ ህዝብ ነው በአሁን ሰዓት? የኦሮሞ ህዝብ በአሁን ሰዓት እንደዚህ ያስፈነጠዘው ምርቃና ውስጥ የከተተው ምንድነው? ኃይለ ሥላሴ ኦሮሞ አልነበሩም ወይ? መንግስቱ ኃይለ ማርያም ኦሮሞ አልነበረም ወይ? እነ ተፈሪ በንቲ ኦሮሞ አልነበሩም ወይ? እነ መስፍን ስለሺ ኦሮሞ አልነበሩም ወይ? ምንድነው ካሁን ካለው አመራሮች ልዩ የሚያደርገውና ኦሮሞን ከበሮ የሚያስመታው ጆሌ አባገዳ ተብሎ ከበሮ የሚያስመታው ነገር ምንድነው? ማጨብጨብ እንወዳለንና ሲያጨበጭቡ አብረን እናጨበጭባለን፣ ሲዘፍኑ አብረን እንዘፍናለን። እንደነዱን የምንነዳ ህዝቦች ሆነናል። ለዚህ ኮን ህዝቦች የሚሰድቡን እኮ አንዳንዱ እኮ የሚሰድበን እኮ ለዚህ ነው። ኦሮሞ ጽናት የለውም፣ ኦሮሞ የቆመበትን አያውቅም የሚባለው እኮ ለዚህ እኮ ነው። የሞትንበትን ነገር እናውቃለን፣ የተነሳንበትን እናውቃለን፣ የምንደርስበትንስ እናውቃለን። ምንድነው የሞትንበት? በየአደባባዩ ጭፈራው ቢሊሶምኔራ ከሲታኔራ ቢሊሳ ነፃነት እኮ ጥሩ ነው። አንድ ሰው እኮ እግዚአብሔር ሲፈጥረው ከነሙሉ ነፃነቱ ነው የፈጠረው። ነፃነትህን እኮ ሊነፍግህም ሊከለክልህም ሊሰጥህም የሚችል አካል የለም። ግራ ተጋብተህ ሌላውን ህዝብ ለምን ግራ ታጋባላችሁ? የኦሮሞ ህዝብ ከማንኛውም ካለፉት ስርዓቶች በባሰ በአሁኑ ወቅት እየተጎዳ ያለ ህዝብ ነው። በሌላ አንፃር ደግሞ ሲታይ ስልጣን ላይ ያሉ ኦሮሞዎች ስለሆኑ ኦሮሞ እንደተጠቀመ ተደርጎ ሲወራ ነበር። ታስታውሳላችሁ? የትግራይ ልጆች TPLF ስልጣን ላይ ስለነበረ ሁሉም ህዝብ የሚያየው ትግሬ በተቀላላ የተጠቀመ አድርጎ ነበር የሚያስበው። ባልበላ ምን ተመታ እንደሚባለው ሆነኮ። ዛሬ እስር ቤት የሚጓዘው ኦሮሞ TPLF አስራ ስታሰቃየው የነበረው ሰቦኑማ የሚሰማቸው ኦሮሞዎች ስለማንነታቸው መስዋዕትነት ሊከፍሉ የተዘጋጁ ኦሮሞዎች ታስረው የነበሩ ዛሬም እንደ አዲስ ታስረው የታሰሩ እስር ቤትን አጨናንቀው ያሉ እነዛ ኦሮሞዎች ናቸው። ምን ስላደረጉ? ስለሰረቁ ነው። ታዲያ ላንተ ነው ይሄ ሁሉ መስዋዕትነት የሚከፈለው ኦሮሞ? ግራም ያጋባ እኮ ነው። ያ ሁሉ ደም የፈሰሰው ያ ሁሉ አጥንት የተከሰከሰው ለዚህ ህዝብ ነው። ሲነዱን እንደተነን ምንነዳ ለቆምንበት ዓላማ ጽናት የሌለን ህዝቦች እስከ መቼ?
እስከ መቼ እንደዚህ ይቀጥላል? ምድረ ሆዳም ለሆዱ ያደረ በአግባቡ እንኳን ምን እንደሆነ እንኳን ሳያውቅ ለመሳደብ ይሮጣል። አጎቱ አክስቱ አያቱ ምንድነው አጎቱ አክስቱ የሆነ ቦታ ላይ መሬት ይወስድና ከዛም በኋላ ኦሮሞ ሁሉ ነፃ ይወጣ ይመስለዋል። ስፔሻሊ ልናገር የምፈልገው የቱለማዎች የቱለማ መሬት ትናንትናም እየተዘረፈ ነው፣ ዛሬም እየተዘረፈ ነው። የቱለማ ህዝብ እየተሰደደ ነው ያለው። በቀህ እትብትህ በተቀበረበት አንተ ዘበኛ ሆነ አሽከር ሆነ እየኖርክ ነው ያለው። የቱለማ ህዝብ እየተሰደድክ ነው ያለው። አሁንም በሚኒሊክ ጊዜ ባሌ፣ አርሲ፣ ጅማ የተለያየ ቦታ ተሰደሃል። ዛሬም በ21ኛው ክፍለ ዘመን እየተሰደድክ ነው ያለው የቱለማ ህዝብ። የሚያሰድድህ ደግሞ የራስህ ወገኔ ኦሮሞ የምትለው ተደራጅተው የራስህን መሬት ነጥቀው አንተን ዘበኛ እያደረጉ ነው ያሉት። በራስህ ቄህ እትብትህ በተቀበረበት ልጆችን ወልደ በዳርክበት ምድር አንተ አሽከር ሆነሃል። አንተ የነሱ በር ዘበኛ ሆነሃል። ሞት ነው ሄለቱለማ ህዝብ። በኦሮሞ ታሪክ ውስጥ ግንባር ቀደም ትግል ሲያካሂድ የነበረው ቱለማ ዛሬ ጭራ ሆነሃል። መሬትን እየተበዘበስክ እንዳትናገር እንዳይናገሩ ሸኔ ትባላለህ። አንድ ነገር ሲባል ሻቢያ ትባላለህ። ተሳዳቢዎች ገዝተው እያሰደቡ አንገትህን እንድደፋ እያደረጉ ነው ያሉት። እስከ መቼ ድረስ ይቀጥላል? እውነት የቱለማ መሬት ዛሬ እየተቸበቸበ አይደለም እንዴ? ማን ነው እስኪ እያንዳንዳችሁ ይሄን ፕሮግራም እንደምትከታተሉ አውቃለሁ። እስኪ ቱለማ መሬት ላይ እነማን እንዳሉ እስኪ ራሳችሁን ጠይቁ። አግባብነት አለው? አንተን አፈናቅለው እነሱ ይኖሩበታል? በራስህ መሬት ጠላትስ እየገዛህን ያለኸው? የባሌ ህዝብ ዛሬ እየተራበ ነው ያለው። ለባሌ ህዝብ የኦሮሞ ህዝብ መድረስ የለበትም? የባሌ ህዝብ በጥጋብ በገብስ አምራችነቱ የሚታወቅ ህዝብ ዛሬ የሰው እጅ እያየን ያለው። በራብ እየረገፈ ነው ያለው። ከምን የመጣ ነው? እከሌን ደግፉ እከሌን እንዲያድርጉ ብላችሁ ስታስወጡ የነበራችሁ የባሌ ልጆች ዛሬ እናንተ ለወገናችሁ መድረስ ለምን አቃታችሁ? ቢሊሶም ኔራ ብላችሁ ህዝቡን ስታጭበረብሩ የነበራችሁ የባሌ ልጆች ዛሬ ምን ነካችሁ? ለምን ህዝባችሁ መታደግ አቃታችሁ? ኦሮሞን በመከፋፈል ኦሮሞን በወንዝ እየከፋፈላችሁ ኦሮሞን ሆድና ጀርባ ለማድረግ ስትጥሩ የነበራችሁ ሰዎች የት ነው ያላችሁት? ስርዓት ነገ ይወገዳል። ሌላ ስርዓት ይመጣል። የኃይለ ሥላሴ ስርዓት ተወገደ። ደርግ መጣ። መንግስቱ ኃይለማርያም ተወገደ። ቲፒኤልኤፍ መጣ። ቲፒኤልኤፍም ጠቅልሎ ጫካ ምንድነው መቀሌ ገባ። አሁን ያሉ ስርዓት ደግሞ ኢህአዲግ ነው። ኢህአዲግ ትናንትናም ነበረ ዛሬም አለ ነገም ደግሞ እሱም ጠቅልሎ ሊገባ ይችላል፣ ጠቅልሎ ሊወጣ ይችላል። ሌላ ስርዓት ይመጣል። ከሄደው ጋራ እንዳስነጠስን ካጎነበሰው ጋራ እንዳጎነበስን
ካጨበጨበው ጋር እንዳጨበጨብን እስከ መቼ የኦሮሞ ህዝብ ትቀጥላለህ ነው? መቼ ነው ማጨብጨብ የምታቆመው ነው? ወደ ራስህ የምትቆምት ራስህ የምትመለከተው? ልጆችን የቀበርክበት ቤትህ የተቃጠለበት ትግል ከምን ደረሰ? ምን ላይ ነው ያለኸው? ዛሬ ባሌ ህዝብ ሲራብ ሁሉም ዝምታ መርጧል። የፖለቲካ ድራማ ለመስራት እንደነ ታማኝ አይነቶቹ ቢሆን ኖሮ ሌላ ድራማ ሰርተው አሰባስበው ይረዱ ነበር። ይሄው የት አለ አንድነን ምንድነን ሲባል ሲዘፈን ነበር። ራሳችሁን ፈትሹ። ሰውንም እኔ ለመውቀስ አልፈልግም። ራሳችንን መውቀስ አለብን። ወደ ራሳችን መመልከት አለብን። ራሳችንን እንመልከት። የኦሮሞ ልጅ የሚራብበት ሰዓት መሆን ነበረበት። እውነት የኦሮሞ ህዝብ የሚያለቅስበት ሰዓት ነበረ። የኦሮሞ ህዝብ እኮ ሊያርፍ የሚገባው ህዝብ ነበረ። በአሁን ሰዓት እናት እንቧን ጠርጋ እግዚአብሔር ይመስገን ልጆቼ በሰላም ወጡ በሰላም ገቡ ማለት የሚገባ ሰዓት የኦሮሞ ልጆች እስር ቤት እግራቸው በብረት እየታሰረ ነው የሚገኘው። ቤታቸው እየተቃጠለ ነው ያለው። ይሄንን ስንናገር የዶክተር አብይ ጠላት የለውጡ ጠላት በቀን 5 ብር የሚከፈላቸው ፌስቡክ ላይ ቁጭ ብለው አፋችንን ለማዘጋት ይሮጣሉ። ሆዳደሮች ደግሞ በሌላ አንፃር የኦሮሞ ህዝብ መሬት የሚዘርፉት እነሱ ራሳቸው ናቸው። እስከ ምን ድረስ ይቀጥላል ነው? እስከ ምን ድረስ የኦሮሞ ህዝብ ምንድነው ማንነትን እንድታጣ እየተደረክን ያለኸው? አልፎ ተርፎ የብሔር ፖለቲካ አያስፈልግም፣ ክልል አያስፈልግም፣ ምናምን አያስፈልግም። ይሄ ሁሉ ባለቤቱን ካልና ቋጥሩን አይነቀንቁ እንደሚባለው ሆኖ ተደፈርክ። ዛሬ በራሳችን ምድር በራሳችን ልብስ የሌላ ሰው ፍቃድ እየጠየቅን ያለ ነው። ኦፒዶ ጠንካራና ቆራጥ አመራር ቢኖረው ፊንፊኔ ለዛሬ ማንም አይጨማለቅብንም ነበር። ባላደራ ባለወኪል ባለምናምን እየተባለ የነቱፋሙና የናብቹ የነገላን ምድር ዛሬ ማንም አይንቦጫረቅበትም ነበር። ኦፒዶ ጠንካራ ድርጅት አይደለም፣ ወሳኝ ድርጅት አይደለም። ቢሆንማ የምናየውን ነገር እናይ ነበር። ለዛም ነበር አፋችንን ሸብበን እስኪ ሚሆነውን እንይ ብለን ዝም ብለን የተቀመጥነው። አሁንማ አይን አወጣችሁ። በጣም አይን ቀቅላችሁ በላችሁ። በእውነት በጣም ይዘገንናል። በጣም ይዘገንናል። የሚደረገው ነገር አሳፋሪ ነው። ነውር ነው። በጣም ነውር ነው። ገና ለገና ይቃወሙኛል ተብሎ የሰው ልጆች ያለ ወንጀላቸው ያለ ጥፋታቸው ኦሮሞ በመሆናቸው የኦነግ አርማ ስለያዙ ብቻ የሰው ልጅ መታሰር የለበትም። የኦነግ አመራር ማሰር ከፈለጋችሁ ጉለሌ እኮ ነው ያሉት። ጉለሌ ቢሮ ውስጥ እንዳሉ ማሰር ትችላላችሁ። ያው ማሰር ማለት ነው። አሁንም ታስረው ነው ያሉት። ምስኪኑ ወጣት ግን ለምንድን ነው የሚታሰረው? መማር ሲችል ሰርቶ ራሱን መለወጥ በሚችልበት ሰዓት ለምንድን ነው የኦሮሞ ልጅ እስር ቤት የሚጓዘው? ለምንድን ነው እናት ዳግመኛ የምታለቅሰው? ለምንድን ነው የኦሮሞ አርሶ አደሮች ቤታቸው ከነ እንስሳቸው ከነ ልጆቻቸው የሚቃጠሉት?
የኦነግ ወታደርን መምታት ከፈለጋችሁ ሂዱና ግንባር ለግንባር ገጥማችሁ ተዋጉ። ህዝቡን ልቀቁት። ህዝቡን አትግደሉት። ህዝቡን አታቃጥሉት። አህያውን ፈርቶ ዳውላው ነው እንደሚባል ነገር ሆነ። ከወታደሩ ጋር ሂዱና ታገሉ። ህዝቡን ልቀቁት። በየትኛውም ካልኩሌሽን ህዝብን አንበረክካለሁ ማለት አይቻልም። ህዝብን ስናማረረው የሆነ ግን ወታደር አሳልፎ ይሰጠናል ብሎ የሚያስኬድ የደካማ አመለካከት የትም አያደርስም። TPLFም አልቻለም። 7-5 ሚሊዮን መድቦ ኦነግን ወታደር አጠፋለሁ ብሎ ሞክሯል። የኦሮሞ ህዝብን እስር ቤት በገፍ አግዟል፣ ገሏል፣ እግር ቆርጧል፣ አኮላሽቷል፣ ወንዶችን ደፍረዋል፣ ሴቶችን ደፍረዋል። እንደዛም ሆኖ የኦሮሞ ህዝብ አሳልፎ አልሰጠም። እናንተ ከቲፒኤልኤፍ ምንድነው የምትማሩት? ስለዚህ የኦሮሞ ህዝብን ዳግመኛ ማስለቀስ፣ ዳግመኛ ቶርች ማድረግ በእውነት አሳፋሪ ነው። ነውር ነው። በጣም ነውር ነው። ትልቅ ነውር ነው እየተካሄደ ያለው። በዚህ በኩል የቀድሞ ስርዓት ናፋቂ ኦሮሚያን አጠፋለሁ ብሎ ቀን ሌሊት ይሰራል። በዚህ በኩል ደግሞ የኦሮሞ ልጅ ፍዳውን ይበላል። በዚህ በኩል የራሱ ልጆች ደግሞ ሆዳደሮች ብዙ ነገር ያደርጉሃል። የኦሮሞ ህዝብ የዛሬ 2 ዓመት በፊት የሰራውትን ቪዲዮ ወደ ኋላ ተመልሳችሁ እንድትመለከቱ ፈልጋለሁ። ምክንያቱም የምንሰራው ታሪክ ስለሆነ ለታሪክ እንዲቀመጥ ስለምንፈልግ ዩቲዩብ ላይ አለ፣ ገብታችሁ ማየት ትችላላችሁ። ይሄንን ነበር የተናገርነው። የዛሬ 2 ዓመት ተናግረናል። ይሄንን ተናግረናል። ለአንዴና ለመጨረሻ ኦሮሞ ራሱን ሆኖ ካልቆመ ይጠፋል። ኦሮሞ ይጠፋል። አንገትን ትደፋለህ። ለልጆች ባርነትን ታስተላልፋለህ። ከመጣው ጋራ ማጨብጨብ፣ ከሄደው ጋራ ማጨብጨብ። አረ ቆም ብለን እስኪ እንመልከት። አንዳንድ ጊዜ እኮ የፖለቲካ የዋህነትም ጥሩ አይደለም። ትናንትና ሲጮሁ የነበሩት አክቲቪስቶቻችን ዲናቸው ዘራፍ ስትሉ አትንኳቸው፣ ስሟቸውን አታንሱ፣ ጭንቅላታችሁ ላይ እንደ ታቦት ተሸክማችሁ ልትሄዱ የነበራችሁ ሰዎች ዛሬ በእናንተ ደም እየነገዱ የኦሮሞ ህዝብ ስለ ኦሮሞ ህዝብ የሚናገር የለም። ራስህን ገምግም። ራሳችሁን ጠይቁ። አንዳንዱ ስራ ፈት እዚህ ተቀምጦ ፊቱ ምን ይመስላል ምናምን ይመስላል። እኔ ራሴን ለማሳየት አይደለም የወጣሁት፣ ለህዝቤ ለመጮህ ነው የወጣሁት። መጀመሪያ ራስህን መስተዋት ፊት ቆመህ እኔ ምን መስላለሁ ብለህ ራስህን ተመልከት። ውስጥ ራስህን ተመልከት። ደም ግባትም ከንቱ ነው፣ ውበትም ከንቱ ነው፣ ይረግፋል። ለእውነት ቁሙ። ህሊናችሁ የሚወቅሳችሁን ነገር አታድርጉ። ለህሊናችሁ ኑሩ። እዚህ ቁጭ ብለህ አቃቄር አታውጣ። በእግዚአብሔር አምሳል የተፈጠርኩ ሰው ነኝ።
ሌላው የሚያሳዝነው እና ችግኝ መትከል በጣም ቆንጆ ነው። ችግኝ መትከል አካባቢያችንን ዴዘርት እንዳይሆን ምንድነው በረሃ እንዳይሆን መትከሉ ጥሩ ነው። ግን አቅጣጫ ለማስቀየር የሚደረግ ከሆነ ስተት ነው። የኦሮሞ ህዝብን አቅጣጫ ለማስቀየር የፖለቲካ ቁማር መቆመሪያ ከሆነ ግን ስተት ነው። ዜጎች እየታሰሩ ነው። ዜጎች ቁም ስቅላቸውን እያዩ ይገኛሉ በዚህ ሰዓት። ለነዛ ህዝቦች እኛ አንደበት መሆን አለብን። እንደ ሰይፈ ነበልባል ራዲዮ 11 አመት ሙሉ ስንጮህ ነበር። ተከፍሎን አይደለም የምንጮኸው። ኦሮሞነት የሙያ ግዴታ ስላለን ነው። ስለዚህ የግለሰብ ቅጥረኞች ተረጋጉ። ሚኔሶታ ላይ አንድ ስብሰባ ነበረ መሰለኝ አይቼ፣ የሙራን ስብሰባ ነው የሚባለው። እኔ የምለው መማር ማለት መደንቆር ማለት ነው እንዴ? መማር፣ ማወቅ፣ መለወጥ፣ ሌላውንም ህዝብ ማሳወቅ እንደማለት መሰለኝ። የኛ ምሁሮች እያወቁ ሲሄዱ እየደነቆሩ ነው የሚሄዱት። ህሊናቸው ሆዳቸው ይሆናል፣ ሆዳቸው ህሊናቸው ይሆናል። ማሰብ የሚጀምሩት በሆዳቸው ይሆናል። እስከ መቼ ድረስ? መቼም ስንሞት ቀድማ የምትታሰረው ምላሳችን ነች። ምላሳችን ስትታሰር ሁሉም ነገር ያከትማል። ሚኔሶታ ላይ ያየኋቸው የሚዘላብዱ ሰዎች ምሁር የተባሉት ትናንትና የተናገሩት ነገር ሌላ፣ ዛሬ የሚናገሩት ሌላ። ኢትዮጵያ ውስጥ መና የወረደን ያስመሰሉት እኮ መና። አሜሪካን እንኳን እንደዚህ አይነት ዲሞክራሲ የለም። ኢትዮጵያ ውስጥ እንደዚህ አይነት ዲሞክራሲ አለ ብለው ሲሰብኩ የነበሩት ሰዎች የናንተ ምሁሮች አሜሪካን ውስጥ እንኳን እንዲህ አይነት ዲሞክራሲ የለም 400 አመት ዲሞክራሲን ትሬኒንግ ሲያደርጉ የነበሩ አሜሪካኖች እንደዚህ አይነት ዲሞክራሲ አላየሁም፣ አልሰማሁም እኔ በአሜሪካ ምድር ላይ። በየትኛው የፖለቲካ አካሄድ እንደሆነ ባላውቅም ሰው እየታሰረ፣ ሰው እየተሰቃየ፣ ሰው ቤቱ ውስጥ እንደ ኑፍሮ እየተቀቀለ፣ ቤቱ በላዩ ላይ እየተቃጠለ፣ እንስሶች አብረው እየተቃጠሉ እያሉ ለውጡን እንዳይደናቀፍ የገና ነው በሂደት 1 አመታችን ስለሆነ የሚቀጥለው 2 አመት 3 አመት እየተሻሻለ ይመጣል። ምን የሚሉት አካሄድ ነው? ምን አይነት ፖለቲካ ነው ይሄ? የሰው ልጅን አስረህ እቤቱ ላይ እያቃጠልክ፣ ህፃን ልጅ እየተቃጠለ፣ በመከላከያ እየተገደለ፣ በኢትዮጵያ መከላከያ ሰራዊት ሰው እኮ እየተገደለ ነው ያለው። እስከ መቼ ድረስ እንዋሻለን? እስከ መቼ ድረስ በሆዳችን እናስባለን? አይ ይቃጠሉ፣ እኛ ምን አያገባንም። አሁን እኮ አክቲቪስቶች የምትሏቸው ወጥተው የሚንጫጩት እኮ ንብረታቸውን እያስጠበቁ እኮ ነው። የኦሮሞ ህዝብን ትግል ሳይሆን ንብረታቸውን እያስጠበቁ ነው ያሉት። ደጋግመን ስንጮህ የነበረው የዛሬ 2 አመት 3 አመት እነዚህ ሰዎች ውሸታሞች ናቸው፣ ይሸጡሃል ስንል ነበር። የኦሮሞ ህዝብ መልሶ እኛ ሲሰድበን ነበር። ዛሬ ደግሞ መልሶ ንብረታቸውን ለማስጠበቅ ቆዳቸውን እንደ እባብ ገሽልጠው ወጥተው ስለ ንብረታቸው ለማስጠበቅ እየተሟሟቱ ነው የሚገኙት። ምሳሌ ልስጣችሁ። የኦሮሞ ነጻነት ግንባር ሰራዊት ምንድነው በአባገዳና በቴክኒክ ምናምን በሚባለው
የተወሰኑ ሰራዊቶች ወደ ሀገር ቤት እንዲገቡ ወደ ካምፕ እንዲገቡ ተደርጎ ነበር ጀዋር መሐመድ ማለቅም ካለብን አብራችሁ አብራናችሁ እናልቃለን መሞትም ካለብኝ እኔ አብራችሁ ሞታለሁኝ አባቴ ይሙት ብሎ ሲምል ነበር አይደል አባ ገዳም የተባለው ሻሽ የጠመጠመው ማን ነው ሰንበቶ ነው የሚባለው አቶ ሰንበቶ እሱም አባ ገዳ ነኝ አባቴ ይሙት ብሎ በቀለ ገርባም ጎንበስ ቀና ሲሉ ነበር የኦሮሞ ነጻነት ግንባር ሰራዊት ላንተ ለኦሮሞስ መስዋዕትነት ለመክፈል ነጻ ለማውጣት ሲታገል የነበረ ወታደር ዛሬ ሜዳ ላይ ተበትኗል ልክ እንደ ደርግ ወታደር ኮፍያቸውን አውልቆ መለመን የቀራቸው አባ ገዳ የተባለው አቶ ሰንበቶ ማን ነው አቶ በየነ ሰንበቶ ሲጠየቁ በሚዲያ ላይ መንግስት ያገባኛል እናንተና አገባችሁም ስላለ እኛ እጃችንን አውጥተናል እንዲህ አይነት የረከሰ ቁማር በሰው ልጅ ላይ መጫወት ስተት ነው ዛሬ እነዛ ወጣቶች ዘመድ የላቸው ቤት የላቸው ምን የላቸው ተቸግረው በየሆቴሉ እያደሩ ሌሎቻቸው አክቲቪስቶችና ማን ናቸው እነዚህ ቴክኒክ አባገዳ ምናምን የሚባሉት በእነሱ ደም በልጽገው እየተሽከረከሩ ነው ያሉት ኦቢኤን የሚባለው ቲቪ ላይ አቶ በየነ ሰንበቶ ተጠይቀው የመለሱትን ግቡና አድምጡ ያሳፍራል እስከ መቼ ድረስ ይህ ህዝብ እየተጃጃለ ይቀጥላል የመጣ ሁሉ የሚጋልብህ ከሆነ ለመጣ ሁሉ የምታጨበጭብ ከሆነ የኦሮሞ ህዝብ ማብቂያ የት ጋ ነው ማብቂያ የት ጋ ነው ባለፈው አንድ ኦኤንኤል ላይ ኢንተርቪው ተደረገ ነበርና ዶክተር አብይን እንደግፍ ብለው ያንን ስናገር ብዙ የዶክተር አብይ አፍቃሪያኖች ስድብ አይሉት ዛቻ ማስፈራሪያ አይሉት ግራ የገባ መልእክት ስትልኩ ነበር ዶክተር አብይ እንደ ሰውነቱ አከብረዋለሁ እንደ ኦሮሞነቱ ወደዋለሁ ዶክተር አብይን የምትደግፉት አብራችሁ ፎቶ ለመነሳት ከሆነ እሰየው ጥሩ ነው ደግ አደረጋችሁ ዶክተር አብይን እንደግፍ ሲባል የምትደግፉት ኢህአዴግን ነው ስርዓቱን ነው ወይስ ከዶክተር አብይ ጋር ፎቶ አብራችሁ ለመነሳት ነው ይሄ መለየት አለበት ምክንያቱም ዶክተር አብይ ብቸኛ አይደለማ ፓርቲውን ወክሎ ነው የተቀመጠው ኢህአዴግን ነው የሚመራው የኦሮሞ ህዝብን አታጭበርብሩት ቆም ብላችሁ እስኪ ራሳችሁ መርምሩ አብራችሁ ፎቶ መነሳት ትችላላችሁ ከየትኛውም ባለስልጣን ጋር ጥሩ ነው ፎቶ ለማስታወሻ ጥሩ ነው ለመታየት ጥሩ ነው እንደግፍ የሚባል ነገር ግን ኢህአዴግን ምደግፉ ከሆነ እሰየው ደግፉ መብታችሁ ነው ግን አብይን እንደግፍ ብቻውን አብይን እንደዚህ ከሌ አማራ ተነስቶበታልና አማራ ስለተንጫጫበት አብይ ኦሮሞ ስለሆነ እንደግፍ ይሄ ውሸት ነው ስተት ነው ዶክተር አብይ የሚወክለው ኢህአዴግን ነው ዶክተር አብይን ብቻውን ልደግፈው አትችልም ዶክተር አብይ ራሱ ተናግሯል እኔ ልመረጥ የምችለው ድርጅቴን ስትመርጡ ነው ብሎ ተናግሯል አማራ በተንጫጫ ቁጥር እናንተ እንደ ንፋስ ታች ላይ እንደ ዋዠቀ እህል ከፍ ዝቅ ምንል ከሆነ ስተት ነው ራሳችንን ሆነን እንቁም መጀመሪያ ቤታችንን እንፈትሽ እየመጣብን ካለው ውርደት ለመውጣት ኦሮሞ ህዝብ ቆም ብለ ራስን ተመልከት ያለ በለዚያ
በፊት ለፊት ሳይሆን በጀርባ ትታረዳለህ። ያው እንደለመድነው ዋይት ሃውስ ፊት ለፊት ሻማ ይዘን እንወጣና ሼሞኒው ብለን እጃችንን ሻማው ሲያቃጥለን ጥለን እንገባለን። ያው ማልቀስ ነው ልማዳችን ነው፣ እናለቅሳለን። ደግሞ የሚያስጨበጭብ ሲመጣ ደግሞ አብረን እናጨበጭባለን። ያው ማጨብጨብ ልማዳችን ስለሆነ ለማጨብጨብ ስለተፈጠርን የተወሰነውን ሀብታም እናረጋለን፣ የተወሰነውን ደሃ እናረጋለን። ከዛን ቀጥሎ ደግሞ የሚስኪኑን የደሃ ልጅ ደግሞ እናሳልቃለን፣ እንዲያልቅ እናረጋለን። ያ የተለመደ ነው በኦሮሞ ውስጥ። ሰውን እንደ አምላክ የምታመልኩ ናችሁ። ያሳፍራል። ኢህአዴግ እንደ ኢህአዴግነቱ በአሁኑ ወቅት አገር ማስተዳደር አልቻለም። አገሪቷ እየተበታተነች ነው ያለችው። አገሪቷ እየተበታተነች ነው ያለችው። የአባት ቤት ሲዘረፍ አብረ ዝረፍ እንደሚባለው ከሆነ እዛው አልገባም። በልጆቻችን ደም በቄሮ ብልስማ በመጣው መስዋዕትነት ትግሉ ዳይቨርት ቢደረግም ዛሬም ሰዎች እየነገዱበት ይገኛሉ። ኢህአዴግ እንደ ኢህአዴግነቱ ትናንትናም ያለ ስርዓት ነው። ኢህአዴግ አንድም ነገር የቀየረው ነገር የለም። የትናንት የቲፒኤልኤፍ ፖሊስን ነው ይዞ እየሄደ ያለው። የትምህርት ፖሊሲ አልተቀየረም። የግብርና ሚኒስቴር ፖሊሲ አልተቀየረም። የሀገሪቷ ፖሊሲ አልተቀየረም። ምንም የተቀየረ ነገር የለም። ምንም መጨፈር ስለምንወድ አብረን እንጨፍራለን እንጂ መጨፈር ጥሩ ነው። ያው ኤክሰርሳይዝ ይሆናል። ያው ሰውነትንም ስለሚያንቀሳቀስ በቲፒኤልኤፍ ዘመን ደግሞ ያልዘረፉ ሰዎች ባለተረኞች እንዝረፍ በሚለው ገብተው እየዘረፉ ነው ያሉት። ግን ደጋግሜ የምናገረው የቱለማ መሬት እየተሸጠ ነው ያለው። የቱለማ ህዝብ እየተሰደደ ነው ያለው። በመላው ዓለም ተበተነ ያለ የቱለማ ህዝብ አንድ ነገር ልታደርግ ይገባል። ኢነፍ ኢዝ ኢነፍ፣ ሊበቃ ይገባል። በየኦሮሚያ ክልል ውስጥ ተበትኖ ያሉት የቱለማ ልጆች ቀያቸውን ለቀው ስንትና ስንት ኪሎ ሜትር አቋርጦ የመጣ ተደራጅቶ የስርዓቱ ደጋፊ የስርዓቱ አቃጣሪ ስለሆነ አንተ ተሰደህ በቀህ ዘበኛ ሆነህ ልትኖር ነው። አያሳፍረኝም። የሚያሳፍር ታሪክ የለኝም። እውነቱን እናገራለሁ። ስለ እውነት ቆማለሁ። ስለ እውነት ሞታለሁ። ዛሬም ነገም የሚያሳፍር ታሪክ አልሰራሁም። እጄ ንጹህ ነው፣ ደም የለበትም። አንደበቴ ንጹህ ነው፣ ውሸት የለበትም። ታሪካችን ይመሰክራል። ኦሮሞን ለመክፈል ፍላጎቱ የለኝም። የኦሮሞ ህዝብ የአንድ እናት የአንድ አባት ልጆች ነን። ግን የቱለማ መሬት ቱለማን እየገደለ እያረደ ነው። የቱለማ ህዝብ አንድ ነገር ሊያደርግ ይገባል። የናብቹ የነገላን የነሙናቱፋ ምድር የተቀራው አካባቢ ኦሮሞን እያሳረደ ነው ያለው። ስለዚህ ይሄንን ነው የምለው። እስኪ ይሄን ዜማ ትንሽ ላስኬድና
2-3 ደቂቃ ለማጠቃለል ያህል አንዳንድ ነገሮች እንደው የሚገርመኝ አንዳንድ ኦሮሞ ራሱን ሰድቦ ለሰዳቢ ይሰጣል ራሱን ሰድቦ ራሱን አሳንሶ ለሰዳቢ ይሰጣል ለምሳሌ ሸኔ አንተ ሸኔ ብዙ ኦሮሞዎችን ጠይቄያለሁ ምንድነው ሸኔ ምን ማለት ነው ሸኔ እስኪ ትርጉሙን ንገሩኝ ብዬ ጠየቅኩኝ በእውነት ነው የምላችሁ ሸኔ ብሎ የሚሳደቡ ሰዎች ትርጉሙን እንኳን አያውቁትም እንደተሞሉ እንደ ፈረስ ጋር እንዴት እንደተደረጉ ሳምበል የሆነ ሰው ከኋላቸው ስለሚገፋቸው ብቻ ለመሳደብ ተዘጋጅተው ስለሚመጡ ስድብ መስሏቸው ሸኔ ይላሉ ሸኔ ትርጉሙን አያውቁትም የኢህአዴግ ማዕከላዊ ኮሚቴ አለው ኦፒዶ ማዕከላዊ ኮሚቴ አለው የለውም ዛሬ የኢህአዴግ ማዕከላዊ ኮሚቴ ስብሰባ እያካሄደ ነው ያለው የደቡብ ማዕከላዊ ኮሚቴ ዛሬ ስብሰባ እያካሄደ ነው ያለው ኦፒዶዎች ማዕከላዊ ኮሚቴ ስብሰባ አድርገዋል ታዲያ ሸኔ ማለት እኮ ማዕከላዊ ኮሚቴ ማለት ነው ምንድነው ልዩ የሚያደርገው ምን ነው ስድቡ በስድብ የተወለዳችሁ በስድብም አንደበታችሁ እንትን ብሎ ለነገሩ እስኪ መጽሐፍ አንብቡ አይገልም መጽሐፍ ማንበብ ከሞትክም ውስጥ ሙት መጽሐፍ ውስጥ ክብር ነው just ራሳችሁን አታስገምቱ በተለይ የዚህ የአንድነት ኃይል ናፋቂዎች በተለይ ሸኔ ኦነግ የሸኔ ምናምን just እነሱ እንኳን ስለማያውቁት ነው ስለማያውቁት ቢሉ ብዙም የሚደንቅ አይደለም ኦሮሞ ሆኖ ሸኔ ትርጉሙን የማያውቁ ከሆነ ያሳፍራል የጸጋዬ ደንደና ዘፈን ላይ እኮ አለ just እስኪ አድምጡት ከመሳደብ ራስንም ከማዋረድ ራስንም ሰድባችሁ ራሳችሁን ተሰዳቢ ከመስጠት ቆም በሉና ራሳችሁን እስኪ ዞር በሉ ግድ የለም በሆዳችሁ ማሰብ ትንሽ አቆሙ እስኪ ምክንያቱም እናቶቻችሁ አባቶቻችሁ ወንድሞቻችሁ እየተገደሉ ነው ያሉት እየታሰሩ ነው ያሉት ቤታቸው በላቸው ላይ እየተቃጠለ ነው ያለው ትናንትና ከሀገር ስትሰደድ እኮ ኦነግ ነኝ ብለን የወጣው ዛሬ ደግሞ እድሜ ላብይ ገባህ ስትገባ ደግሞ ያው ኦፒዶ ላይ እየጋለበብህ ነው ያለው ከዛም በኋላ ኦፒዶ ሲጋለበ ደግሞ ሌላ ደግሞ ኦነግ ደግሞ ነገ ስልጣን ቢስ የኦነግ ደጋፊ ሆነ ትመጣለህ ያየነው ነገር ነው የኦነግ አመራሮች ወደ ሀገር ቤት ሊሄዱ ሲሉ አይተናቸው ማናቀውቸው ሰዎች ከረባታቸውን አንጠልጥለው የድል አጥቢያ ጀግኖች ተሰብስበው መተው ነበር ከረባታቸውን አንጠልጥለው አይተናቸው ማናቃቸው ግማሹ እንዲ አረ እንደዚህ አድርግ እንደ ስትለው ሆኔ እኮ ቤት እየሰራሁ ነው እፈራለሁ እንዲ ምናም ሲል የነበረ ሁሉ ጀግና ሆኖ ሱፍ ገዝቶ ከረባቱን አንጠልጥሎ
ሳምሶናይቱ ይዞ ታጋይ መስሎ መጣ እንተዋወቃለን ፊንፊኔ ላይ ስታጨናንቁ የነበራችሁት እንደናንተ አይነት ሰዎች ናቸው በየሆቴሉ ሞልተው እዩኝ ሲሉ ታች ላይ ሲሉ የነበሩት የድል አጥቢያ ጀግኖች ናቸው ትናንትና ምን ውስጥም የሌሉ ተደብቀው የነበሩ ዛሬ ደግሞ መስዋዕትነት የከፈለው ወደ ኋላ ተገፍቶ እነሱ ፍለፊት ወጥተው ታጋይ መስለው የሚያወሩ በልጆቻችን ሞት በልጆቻችን ሬሳ የነገዱ ነጋዴዎች ገሚሱ ሰበታ ቡራዩ ለገጣፎ ሱሉልታ መሬት ያላቸው ሆቴል ያላቸው ቢሾፍቱ ላይ ምን የመሳሰለ ነገር ያላቸው ዛሬ ያንን ንብረት ለማስጠበቅ ጀግና ሆነው አንተ ሸኔ አንተ እንደዚህ አንተ ምናምን ብለው አፋቸውን ለመክፈት ይሞክራሉ የድል አጥቢያ ጀግኖች ተረጋጉ እንተዋወቃለን ማን ምን እንደሆነ እንተዋወቃለን ትንሽ ነገር ስንጽፍ ኦሮሚያ ነፃ ስለወጣች ምናምን ልክ ሊያሽሟጥጥ ይሞክራል መጀመሪያ ትናንትና የት ነበርክ ትናንትና የኦሮሞ ህዝብ የድረሱልኝ ጥሪ ሲያሰማ እሪ ሲያለቅስ ደም ሲያለቅስ በነበረበት ሰዓት አንተ ቢዝነስ ስትሰራ ነበር ገሚስ እየሰለልክ ከኡጋንዳ ከኬንያ ከኢጂፕት የኦሮሞ ልጆችን ወደ አገር ቤት ስታስግዝ ነበር ቢመርህም እውነቱ ይሄ ነው ብትጠላኝም እውነቱ ይሄ ነው ምንም የምታደርግልኝ ነገር የለም ብለስ አሜሪካ እውነቱን ነግርሃለሁ የባሌ ኦሮሞ እየተራበ ነው ያለው ልንደርስላቸው ይገባል አሁን ስልጣን ላይ ያለው አመራር ጆሮ ካላቸው እውነት ኦሮሞማ የሚሰማቸው ከሆነ በልጆቻችን ደም ስልጣን ላይ ወጥተናል የሚሉ ከሆነ በግፍ የታሰረው የኦሮሞ ህዝብ እንዲፈታ እንፈልጋለን ሶስተኛ ለቱለማ ህዝብ የምናገረው ነገር የቱለማ ቀዬ እየተዘረፈ ነው ያለው የቱለማ መሬት በግፍ እየተቸበቸበ ነው ያለው ቱለማ ልታስቆም ይገባል ልትነቃ ይገባል እንደተነዳህ አትኑር ትናንትና ተሰደሃል ዛሬ መሰደድ የለብህም ንቃ ስለዚህ ይሄንን ማድረግ የሚችሉ ካሉ አንድ ነገር እንዲያደርጉ ፈልጋለሁኝ እድሜ ይስጥልኝ እንግዲህ ላለፉት 6 አመታት አብሮን የነበረው ወንድማችን እሸቱ አበበ ገብረ ማርያምን በእውነቱ አተነዋል ዳላስ ቴክሳስ ነው የሚኖረው የነበረው ወንድማችን የድሆች አባት ማለት ይቻላል የተሰደዱ ኦሮሞዎችን ሲረዳ የኦሮሞ ድርጅቶችን ሲደግፍ ለኦሮሞ ህዝብ ነጻነት ሲታገል የኦሮሞ ህዝብን ነጻነት ሲናፍቅ ሲጓጓ የነበረ ወንድማችን እንዲሁም የሰይፈ ነበልባል ራዲዮ ደጋፊና አድናቂያችን ቤተሰባችን የሆነው እሸቱ አበበ ገብረ ማርያም ተሰውሮብን ነበረ በቀደም አባትየው አቶ አበበ ገብረ ማርያም ከዚህ ዓለም በማለፉን ነግረውናል እግዚአብሔር ነፍሱን በገነት ያድርግልን ለቤተሰቦቹ መጽናናትን ለወዳጅ አዝማድ ለአድናቂዎቹ እግዚአብሔር መጽናናትን እንዲሰጣችሁ እንመኛለን እንደ ሰይፈ ነበልባል ራዲዮ ጥልቅ ሐዘን ተሰምቶናል ይሄንን ለመግለጽ እንፈልጋለን ለተቀራችሁ ደግሞ መልካም ጊዜ ይሆንላችሁ የተራቡትን እግዚአብሔር ያብላልን
የእግዚአብሔር ያብላልን ስንል ደግሞ እጅን ሰብስበ ራስን ቢዝነስ ስራ ማለት ሳይሆን ወገን ለወገን ደራሽ ነውና ወገንህን ደግፍ የኦሮሞ ህዝብ አይንህን ክፈት አንገትህንም አንቀሳቀስ አይሰበርም ዞር ዞር ብል አንገትህንም እስኪ ምን አለ እዚህ ጋር ምን እየተደረገ ነው ብለህ ተመልከት በግለሰብ ፍቅር አብደህ አትጩህ ኦሮሞ ህዝብ ምክንያቱም አንገት የተፈጠረው ዙሪያውን ለማየት ነውና ኦሮሚያ እንደሰነበተች እንደምን ከረመች ምን አዲስ ነገር አለ የሚለውን ነገር በሆዳችሁ ሳይሆን በጭንቅላታችሁ ለማሰብ ሞክሩ የሰው ልጅ እየተገደለው ነው ያለውና ለምንድነው የሚገደለው አንዳንዱ የደነዘ ሸኔ ስለሆነ ነው ይላል የ80 ዓመት ሽማግሌ የሚገደለው ሸኔ ስለሆነ ነው እንዴ እናት እስር ቤት ውስጥ ታስራ የወለደች ጫካ ውስጥ ወልዳ ደሟን እንኳን መጥረጊያ ያጣች እናት ምን ስለሆነች ነው ስለዚህ ይሄንን ነው የምለው የቀድሞ ስርዓት ናፋቂዎች ተረጋጉ የአገው ህዝብ ራስህን ሆነ እንድትቆም እንጠይቃለን የአገው ህዝብ የኦሮሞ ህዝብ በየትኛው መንገድ ከጎንህ ይቆማል የወልቃይት ህዝብ ከጎንህ እንቆማለን የወሎ ህዝብም የኦሮሞ ህዝብ ስለሆነ ወደ ቤትህ እንድትመለስ እንጠይቃለን ከዚህ በፊትም ተመልሰሃል ዌልካም ስለዚህ አገውም እንትንላለን የቀድሞ ስርዓት ናፋቂዎች ጥቂቶች ረዝራዦች ጀስት ተረጋጉ ህዝብና ቤት ቆጠራ እንዲካሄድ ምን ጠይቃለን ማን ምን ያህል እንደሚሆን ለማወቅ እንፈልጋለን ማለት ነው ለማንኛውም ምርጫው የሚካሄድ አይካሄድ ሁሉን ነገር ለማየት ዝግጁ ነን እግዚአብሔር ይስጥልን ድል ለኦሮሞ ህዝብ ሰላም ዋሉ